ክብር ለኢየሱስ ይሁን። ለእግዚአብሔር ክብር እናስገባለን። ከኔ ጋር እንጸልያለን። ክብር ለእግዚአብሔር እያስገባው ከኔ ጋር እንጸልያለን። ኢየሱስ ክብር ያንተ ነው። በሚሆነው ነገር ሁሉ ክብር ያንተ ነው ጌታ። በሚደረገው ነገር ሁሉ ክብር ያንተ ነው ጌታ። ሃሌሉያ ኢየሱስ ክብሩን ጠቅልለህ ውሰድ በጌታ በኢየሱስ። በዚህ ስፍራ የሚሆነው ነገር ሁሉ ለክብር ይሁን። ቅዱስ አባት እግዚአብሔር ሆይ እኛ የማንጠቅም ደካማ ሰዎች በቸርነትህ በፊት የቆምን ሰዎች አንዳችም ክብርህን አንነካም። እግዚአብሔር ሆይ አይኖች ሁሉ አንተ እንዲመለከቱ ነው ይጸልያለሁ። የእኛን ማንነት የሚመለከት አይን እንዳይኖር በክርስቶስ ኢየሱስ ደም ይሸፍናል። ጌታ ሆይ አንተ ብቻ ታይልን እባክህ። ክብሩን ጠቅልለህ ውሰድ ጌታ ሆይ። ተጠፍጥፎ ወደ ማደሪያ ይግባ። አንዳችም ጌታ መንፈስ ቅዱስ አንተን የሚያስቀይም ነገር በዚህ ስፍራ አይሆን። ኢየሱስ ታይልን አንተ ብቻ። በጎልጎታ ላይ የፈሰሰውን ደምህን ማሰብ እንድንችል እርዳ። ክብሩን ጠቅልለህ ላንተ እናስገባለን። ባሪያ በፊትህ እንበረከካለሁ። ላንተ ክብር ይሆን፣ ላንተ ክብር ይሆን። በሰማይ ላንተ ክብር ይሆን፣ በምድር ላንተ ክብር ይሆን፣ ላንተ ክብር ይሆን። ክብርህን አምልክ። ጌታ ሆይ ብዙ መሄድ እንፈልጋለን፣ ብዙ መጓዝ እንፈልጋለን፣ ረጅሙን መንገድ መሄድ እንፈልጋለን። ክብርህን አንነካም ጌታ ሆይ። ክብር ያንተ ነው። ክብሩን ውሰድ። ሃሌሉያ ይገባዋል የሚል ሁሉ ለእግዚአብሔር ክብር እንወዳለን። በላይ በሰማይ ያለው ሐሳብህ በመካከላችን እንዲሆን እንጸልያለን። እባክህ ሰማያቶችን ክፈትልን፣ ሕዝብህን ታገኝ ዘንድ በኢየሱስ ስም እንጸልያለን። ማጽናናት ያለብህን ታጽናና ዘንድ እንጸልያለን። መጎብኘት ያለብህን ትጎበኝ ዘንድ እንጸልያለን። ሁሉ በክርስቶስ ኢየሱስ ስም ለክብር ተጠቅልሎ ይሆን። እግዚአብሔር ክብር ጉባኤ ያስገባ። ጌታ የተባረከ ይሁን። የእግዚአብሔርን ክብር ሁልጊዜም ላለመንካት መጠንቀቅ መቻል አለብን። ምናልባት ትላንትና ያልነበራችሁ ሰዎች ካላችሁ እግዚአብሔር አምላክ የሰጠንን ሀሳብ ትላንትና ካቆምንበት የምንጀምር የሚሆን ቀስ እያልኩ እናገራለሁ። ወደ መጨረሻው የምንጸልይ ይሆናል። እንግዲህ እኔ ሳገለግል መንፈስ እንደመራኝ አሜን ነው። ይስማማችኋል? ሃሌሉያ። ጉባኤያችን ላይ ሳገለግል አንዳንዴ ዘምሬ ሁላ እወዳለሁ። እግዚአብሔር ግን ስራ ይሰራል ማለት ነው። ክብር ለስሙ ይሁን። እግዚአብሔር እየተናገረን ያለውን ነገር ማስተዋል የምንችል ከሆነ ምናልባት ትላንት ያልነበራችሁ ሰዎች ካላችሁ ያው ራሴን ለማስታወቅ ፓስተር ቀደም እንደተናገረው ነው የምለው። ከዛ በላይ ብዙ ስለ ራሴ ማውራት አልፈልግም። ጌታ የተባረከ ይሁን። ከገጠር ነው የመጣሁት ማለት ነው ባጭር ቃል። ጌታ የተባረከ ይሁን። ከኢትዮጵያ ክፍለ ሀገር ነው የመጣሁት። እግዚአብሔር ቸርነትን አድርጎ በምህረቱ ነው ይሄንን ሁሉ ያደረገው። አንድ ነገር ገባኝ፣ እግዚአብሔር በጣም ይወዳቸዋል። ወደ ልጅነታችን ጌታ ሊመልሰን ይፈልጋል። ስለዚህ ትናንት በተናገርኩበት ሀሳብ ነው የምቀጥለው። በመሀልም ወደ መጨረሻ የምንጸልይ ይሆናል። ሪላክስ አድርጉ። የእግዚአብሔር ሀሳብ የእግዚአብሔር ፈቃድ በመካከላችን ይሆናል። እግዚአብሔር ምንድን ነው ያለን? ምንድን ነው የተናገረን? እግዚአብሔር ትናንትና የነበራችሁ ሰዎች ሕዝቤ ሆይ የተደረገልህን ውለታ አስብ። ከሕዝቤ ጋር ክርክር አለኝ አለ እግዚአብሔር። ከራከራለሁ፣ የምጠይቀው ነገር አለኝ። ተራሮችን አቆመ፣ ምስክር አደረገና እግዚአብሔር ሕዝቡን ሊከራከር ከሕዝቡ ጋር ሊያወራ ወጣ። ሕዝቤ ሆይ በምን አድክም ያለው? በምን እንዳደከምኩ ምን አድርግ ያለው? በምንስ አድክም ያለው? እስኪ ይህንን ካንተ ማወቅ እፈልጋለሁ።
ስለዚህ ከሕዝቡ ጋር እግዚአብሔር ክርክር አለው። ዘጸአት ምዕራፍ 19 ከኔ ጋር እናነበዋለን። ከቁጥር 1 ጀምሮ ማንበብ ይሆናል። በሦስተኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፋዲምም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ መጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። ደግሞ ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እያነበብኩ ያለሁት በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግሥት፣ የተቀደሰ ሕዝብ ትሆናላችሁ። ለእስራኤል ልጆች ንገራቸው። አጽንኦት ሰጥቼ አሁንም ልናገር የምፈልገው ቃል ምንድን ነው? በግብፅ ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ። እግዚአብሔር አምላክ ሕዝቡ እግዚአብሔር ያደረገለትን ነገር መርሳት ሲጀምር፣ ሕዝቡ ትናንትና የተሰራለትን ነገር መርሳት ሲጀምር ያደረገው ነገር ምንድን ነው? ወደ ኋላ ዞር ብሎ ያሳለፈውን ነገር እንዲያስብ እግዚአብሔር ሕዝቡን ማሳሰብ ጀመረ። እስኪ ለጥቂት ሰከንዶች ዞር ብለን ያለፍንባቸውን መንገዶች እናስባቸው። እንደዛ ልስጣችሁ ለጥቂት ሰከንዶች። ያለፍናቸው ጎዳናዎች እንዴት ያሉ ጎዳናዎች ናቸው? የወጣንበት መንገድ እንዴት ያለ መንገድ ነው? እግዚአብሔር ከምን አይነት ሕይወት አውጥቶናል? ዛሬ ብዙ ልናወራ የቻልነው ከምን የተነሳ ነው? ዛሬ ብዙ ፈራጅ ልንሆን የቻልነው ከምን የተነሳ ነው? መራጭ ልንሆን የቻልነው ዛሬ መራጭ ልንሆን የቻልነው ከምን የተነሳ ነው? ዛሬ የሆነውን ነገር ሁሉ የሆነው እግዚአብሔር ባደረገልን ቸርነት። አንድ ነገር ልንገራችሁ፣ የእግዚአብሔር እውነት ሰላምና አርነትን ያመጣል። የተደረገለትን ውለታ የእግዚአብሔር ሕዝብ የእግዚአብሔር ባሪያዎች ረስተነዋል። ትናንትና እግዚአብሔር ያሳለፈንን ጎዳና ረስተነዋል። ትናንትና እግዚአብሔር በምን አይነት መንገድ እንደመራን ረስተነዋል። ለዚህ ነው እግዚአብሔር ሕዝቡን ጠራና ሕዝቤ ሆይ ምን አድርጌአለሁ? አንድ ጊዜ አንድ ጽሑፍ አነበብኩኝ። ቻይና ሀገር ላይ እውነተኛ ታሪክ ነው። አንዲት እናት ልጇ ቤት ይቃጠልባታል እና በጣም የምትወዳት ትንሽዬ ልጅ ቤት ውስጥ ነበረች። እንዳጋጣሚ ምናልባት ያነበባችሁት ካላችሁ እና እቺ እናት ልክ ቤቱ መቀጣጠሉን ስትመለከት በፍጥነት እሳት ውስጥ ትገባና ልጇን ልታወጣ ሩጫ ትጀምራለች። እሳቱ እያየለ ይመጣል፣ እየጨመረ ይመጣል፣ በጣም እየሰፋ ይመጣና እንደምንም ብላ ልጇን ሸፋፍና ተመልሳ በሩጫ ስትወጣ እሳቱ ሙሉ ለሙሉ ፊቷን አበላሽ። ሙሉ ለሙሉ ግን ልጇን አተረፈች እና እቺ ልጅ ካደገች በኋላ ወጣትነት ላይ ከትምህርት ቤት ጓደኞቿ ጋር ሆና ድንገት መንገድ ላይ እናቷን ትመለከታታለች እና ወጣት ጓደኞቿ እቺ ሴት ምንሽ ነች ብለው ጠየቋት። በጣም በቅርብ ርቀት ላይ ነው ያለችው። እናቴ ለማለት አፈረችና የቤት ሰራተኛችን ነች አለች። እና ድንገት ይሄ እውነት ይሄ ወሬ እናቲቱ ጆሮ ገባ። በጣም አዘነች፣ አለቀሰች። እውነተኛ ታሪክ ነው የምነግራችሁ። በጣም አዘነች።
ውበቷን ያጣችው መልኳን ያጣችው ለልጇ ብላ የነበራትን ነገር ሁሉ ያጣችው ለአንድ ልጇ ብላ። ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ያልሆነው ነገር የለም። ክብሩን ጥሎ ተዋርዶ አምላክነቱን ጥሎ ተዋርዶ እርሱ እግዚአብሔር ሆኖ ሳለ እርሱ አምልኮም ክብርም ስግደትም የሚገባው ሆኖ ሳለ ስለ ኃጢአታችንና ስለ በደላችን እኛ ልንቀጣ የሚገባውን ቅጣት ያለምንም ቅድመ ሁኔታ ከነገድ ከዘር ከቋንቋ ሳይለይ መጥቶ ኢየሱስ ታላቁ ንጉሥ ኢየሱስ በበረት ከከብቶች ጋር ከሰው ጋር እንኳን አይደለም። ይሄንን እንኳን ስለሆነ ኢየሱስ ቅር አላለውም። በበረት ተወለደ ሌላ ከከብቶች ጋር ታላቁ ንጉሥ አምልኮ የሚገባው ንጉሥ። በደንብ ተከተሉኝ ሐሳብ። መጸለይ ሲኖርብኝ ጸልያለሁ፣ መስበክ ሲኖርብኝ ሰብካለሁ። ጌታ ለምሰለው በደንብ ጮና ነው። ኢየሱስ ዛሬ ብዙዎቻችን በየመስሪያ ቤቱ በየአገልግሎት ስፍራ እንደዛች ወጣት ሴት እናቷን እንደካደችው ወጣት ሴት በአንደበታችን ባንክደው በተግባር እየካድነው ነው። በስራችን እየካድነው ነው። ኢየሱስ የጌታ ልጅ ስለመሆናችን አሕዛብ ሊናገሩልን አይችሉም። እውነትን ተነጋግረን ነው የምንለያየው። በጣም ለመወዳችሁ ስለምወዳችሁ ነው ማገለገላችሁ። በደንብ ጮና አሜን ነው። ጩኸት አለው ኢየሱስ። ሰው ይፈልጋል ኢየሱስ ይፈልጋል። ሰው ይፈልጋል ኢየሱስ። ሰው አንድም ጊዜ በዘመናት መካከል ሰይጣን የሚሰራበት ሰው አጣው ብሎ ሲቸገር አናየው። እግዚአብሔር ግን ሰው አጣው ይላል። ማንን ልላክ? ማን ይሄድልኛል? ሁሉ የራሱን ክብር ይፈልጋል። ዛሬ ቤተ ክርስቲያን ላይ ማንን ሰው የእግዚአብሔር ባሪያዎች ይሁኑ እህት ወንድማማች ይሁኑ ማንን መካት ይችላል? እኔ አላውቅም። ማንን መካት ይችላል ማለት ማን እግዚአብሔር አምላክ እንዳሳየው እውነት ማን ከማን ጋር ኮሚኒኬት ማድረግ ይችላል? አይችልም። ሁሉም ባለመብት ነው። ሁሉም በራሱ የሚኖር ነው። ሁሉም አትንኩኝ ባይ ነው። አልተቀየርንም እኮ መብታችን እኮ ጌታ ኢየሱስ ክርስቶስ ስለኛ በደል መብቱን ጥሎ እግዚአብሔር አምላክ ራሱ ኃያሉ የሚገባው አምላክ ሆኖ ሳለ ያንን ሁሉ ቁጭ አደረገውና ሰው ሆኖ መጣ። ከሰውም ይላል የባሪያን መልክ ይዞ ፊልጵስዩስ ምዕራፍ 2:6 ላይ ይሄንን የሚናገረው ከሰው የምንወደው አይነት ሰው አይደለም። ደም ግባት የሌለው አይን የማይሞላ ሰው ሆኖ መጣ። ስለማን? ስለኛ። ዛሬ በዚህ ጌታ እያፈርንበት ነው ያለው። ሁሉም ሰው መብት አለው። ሁሉም ወንዱም ሴቱም የራሱን መስመር ጠብቆ ነው የሚሄደው። ለዚህ ነው ቤተክርስቲያን በብዙ ግለኞች ተሞልታለች። በራሳቸው ሐሳብ የሚሄዱ በራሳቸው ምኞት የሚሄዱ። ስለዚህ እግዚአብሔር እንደዚህ አለ፣ ማንን ልላክ? ሁሉ የእሱ የሆነ አምላክ ሰማይን ምድርን የፈጠረ መላእክቶችን የፈጠረ ሰይጣንን እንኳን የፈጠረ አምላክ ሰው አጣ። ለእሱ ሐሳብ የሚኖር ራሳችን ሐሳብማ በደንብ እናውቅበታል። ቤታችንን ማበጀት በደንብ እናውቅበታል። ሚሆነንን ማድረግ በደንብ እናውቅበታለን። አሁን እኮ ለበቀል የተዘጋጃችሁ ሰዎች አላችሁ። እዚህ ውስጥ ለበቀል እየተዘጋጃችሁ ያላችሁ ሰዎች አላችሁ። ትናንትና ተናግሬያለሁ። በዚህ በኩል አቅፈን እየሳምን በሌላ በኩል ሌላ ነው የምንለው። እስቲ አንድ ነገር ልጠይቃችሁ ወገኖቼ፣ በጣም ከኔ የተሻላችሁ በእድሜም በብዙ ነገር በኢኮኖሚ በእውቀት በሁሉ ከኔ የተሻላችሁ ናችሁ።
በጌታ እውነት ላይ ቆሜ ነው የምነግራችሁ። ነገር ግን አንድ ነገር ልንገራችሁ፣ ምን ያህል ዘመን ትኖራላችሁ? አሁን ምን ቀረ? መስገብገባችን የቱ ጋር ላይ ደርሰን እንደሚችል ልናስብ ይገባል። የቱ ጋር እስኪ አስቡት። አሁን ከዚህ በኋላ ምንድን ነው? ብዙዎቻችሁ አሁን ያላችሁበትን ዕድሜ ያስቡና እስኪ ገምቱ፣ ከዚህ በኋላ ምን ያህል ልትኖሩ እንደምችሉ። ይሰማል? ምን አለ? እስኪ ይሄንን ነገር እንድታስቡ ፈልጋለሁ። ስለዚህ እግዚአብሔር በሕዝቡ ተገረመ። ይሽሩን ይላል፣ ወፈረ። እስራኤል እንደዚህ አለ። መጣና ሙሴ ይሄ ሕዝብ አለ እኔ አውቀዋለሁ በደንብ አድርጌ፣ በደንብ ነው የማውቀው። ስለዚህ መዝሙር ሰጥቻለሁ፣ ዘምርልኝ። ምን ብለህ? ይሽሩን ወፈረ፣ አማረበት፣ ደነደነ፣ ሰባ። ነገር ግን የፈጠረውን አምላኩን ረሳ። ስለዚህ እግዚአብሔር ጩኸት አለው፣ ጩ ብሎ ልኮኛል። በደንብ አድርጌ ልጮ ነው የመጣሁት። ጩኸት አለው እግዚአብሔር፣ የልብ ህመም አለው እግዚአብሔር። እግዚአብሔር ብዙዎችን ያከብራቸውና ካከበራቸው በኋላ ፊታቸውን ያዞሩበታል። ብዙዎቻችን ከየት እኔ ብትጠይቁኝ ከየት እንደተነሳው ብትጠይቁኝ ውይ እናትም አባትም ሆኖ ያሳደገኝ። ለዚህ ነው ስለ ራሴ ማውራት አልፈልግም። ያሳደገኝ እሱ ነው፣ እዚያ ያደረሰኝ እሱ ነው። ማውቀው አንድ ነገር ይሄንን ብቻ ስለ እውነት ነው ብነግራችሁ ጭንቅላታችሁን ነው የምትይዙት። በቃ እዚህ ቦታ ልቆም የማይገባኝ ጌታ ሆይ ለምን አትወስደኝም? ግደለኝ። በቃ ለምን ተፈጠርኩ? እኔ እውነት የማስፈልግ ሰው ነኝ ጌታ ሆይ ብዬ ሳለቅስ፣ አዎ ለትውልድ ሁሉ የምትሆን የምትጠቅም ሰው ነው። ትምክህት ካስፈለገ ይሄ ነው ትምክህቴ። ይሄ ነው ሐዋርያው እዚህ ነው። ትምክህት የሚያስፈልግ ከሆነ እኔ የምመካው በድካሜ ነው አለ። በሰራሁት ብርታት አይደለም። እኛ እኮ ትንሽ ነገር ብልጭ ብትልልን ትምክህታችን እዚህ ድረስ ነው። ትንሽ የሆነ ነገር ብናደርግ አትንኩኝ ባይነን። ዋይ ለምንድን ነው? ይሄ ከየት የተማርነው ትምህርት ነው። ስለዚህ እግዚአብሔር ጩኸት አለው። እግዚአብሔር ጩኸት አለው። እውነተኞች የሉም። መሰዊያ የላቸው። ብዙ ሰዎች አይጸልዩም። እግዚአብሔርን በግል አያውቁትም። እናንተ የግል ነብይ አጠራቅማችሁ ከዘላለም ፍርድ አታመልጡ። ይሰማችኋል? ወይ ቢስማማም ባይስማማም የእግዚአብሔርን እውነት እናገራለን። የግል ነብይ አከማችተን የፈረደበት ዓለም አለ። ሶስተኛው ዓለም እግዚአብሔር ይጠይቃቸዋል። ስለምታበላሿቸው ነቢያቶች እግዚአብሔር ይጠይቃቸዋል። በደንብ ጮህና አሜን በሉ። የእግዚአብሔርን መርህ እዚህ ጋር ትተህ፣ የእግዚአብሔርን እውነት እዚህ ጋር ትተህ በገዛ መንገድ ስለምትሄድበት ጎዳና የሰራዊት ጌታ እግዚአብሔር ያወራርዳል፣ መልስ ይሰጥበታል። መጽሐፍ በገላትያ ምዕራፍ 6 ቁጥር 7 ላይ እንደዚህ ይላል፣ አትሳቱ፣ ሰው የሰራውን ያንኑ ያጭዳልና። ሰው የዘራውን የትኛውን ያጭዳል? ስለዚህ እግዚአብሔር ይጮሃል። ጩኸታም ነው የሰው ያለያል። ሰው ለምን ሰው አጣ? እግዚአብሔር ለምንድን ነው እግዚአብሔር አምላክ ሰው ለምንድን ያጣው? መጽሐፋችሁን የያዛችሁ ከኔ ጋር ተከተሉ። ዛሬ ሳልናገር ወደ ጸሎት አለ። እናንተ ጸሎቷን ይፈልጋል። ኢየሱስ መልካም። እኔ ትላንት ተናገር በደንብ እንደምትወዱኝ 100% እርግጠኛ 100%። ጌታ የተባረከ።
የጌታ ሐሳብ ስለሆነ መገናኘታችን በደንብ ጩና ነው። ትላንትና ከጀመርነው ነው ማቆም ካቆምነው ነው የሚጀምረው። ስለ ፍቅር ስናወራ የሰው ልጅ ለምንድን ነው ነገሮቹ ሁሉ የሚበላሹበት? የሰው ልጅ ለምንድን ነው እግዚአብሔር ትላንትና ያለው ዳዊት የሚባል ሰው በጣም የምወደው ንጉሥ ዳዊት ሁል ጊዜ አንድ ነገር አይረሳም። ከየት እንደተነሳ እኔ እኮ ይላል እግዚአብሔር ሆይ ከበግረኝነት ያነሳኝ ሁሌ። አሁን እኮ ንግስና ላይ መዝሙር 21 እስኪ ነው ስለ ዳዊት የተወሰነ ተመልከቱ። በፍጥነት ቶሎ ጊዜያችንን እንጠቀማለን። ብዙ ስለምንጸልይ ኋላ ላይ እግዚአብሔር ብዙ ነገሮች አሁን እየገለጠልኝ ስለሆነ አሁን አልናገራትም ቃሏን ሳልሰሙ። ኢየሱስ መልካም ነው። አይዟችሁ፣ እግዚአብሔር የሚያሳድግ እግዚአብሔር ነው። ጥበብ የሚሰጥ እግዚአብሔር ነው። እድሜ አይደለም የሚያሳድግ እግዚአብሔር ነው። ኢየሱስ መልካም ነው። ይስማማል። አጠገብ ያለው ሰው በደንብ ልብህን አስፋው። ልብህን አስፋ በሉት። ከዛ ለምን እንደሆነ ነግራቸዋለሁ። ልብህን አስፋ። ምክንያቱም በሉት እግዚአብሔር አምላክ በሉት ይሰብራል፣ ደግሞ ይጠግናል። እርሱ ሰብሮናልና እርሱ ተስማማላችሁ? ሰብሮ ይጠግናል። ለእግዚአብሔር ክብር። መዝሙር 21 ላይ በጣም የሚገርም ቃል አለ። ክብር ለኢየሱስ ይሁን። አቤቱ በቅንፍ 21 ማለት ነው። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠው፣ የከንፈሩንም ልመና አልከለከልኩም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድ በራሱ ላይ አኖርን። ሕይወትን ለመነ ሰጠው፣ ለረጅም ዘመን ለዘላለም። በማዳን ክብሩ ታላቅ፣ ክብርና ምስጋናን ጨመርክልን። የዘላለም በረከትን ሰጥተኸዋልና በፊት ደስታ ደስ አሰኘው። ንጉሥ በእግዚአብሔር ተማምኗልና በልዑል ምሕረት አይናወጥም። እጅህ ጠላቶችን ሁሉ ታገኛቸዋለች፣ ቀኝህም የሚጠሉንን ሁሉ ታገኛቸዋለች። በተቆጣ ጊዜ እንደ እሳት እቶን አደረጋቸው። ንጉሥ ዳዊት እንደዚህ አለ። ንጉሥ በምንድን ነው ደስ የሚለው? የሚገርም ነው። የፈቃዱን ልመና የለመነን ሁሉ ለመነ። ቤት ስጠኝ አለው ሰጠው። መኪና ስጠኝ አለው ሰጠው። ንብረት ስጠኝ አለው ሰጠው። እውቅና ስጠኝ አለው ሰጠው። ይሄ ብቻ አይደለም፣ ንግስና ስጠኝ አለው ሰጠው። ሁሉንም ነገር አገኘ። ከዚህ ሁሉ ግን ካገኛቸው ነገሮች ሁሉ ግን ንጉሱ ምን በለጠበት? የእግዚአብሔር ኃይል። ሃሌሉያ! የእግዚአብሔር መገኘት። ስለዚህ እነዚህ በሰጠኝ ስጦታ ሳይሆን ደስታዬ በኃይል ነው። ደስታዬ ኃይልህም። ሃሌሉያ! ለዚህ ነው ዳዊት የተነሳበትን አይረሳም። አሁን ከብዙዎቻችን ትናንትና በእግራችን የምንሄድ እራሳችን እዚህ የተገኘ ሰዎች በእግር ሜድ ሰው ስናይ አቤት አቤት በኢየሱስ ስም እኔ ሊሆን አልችልም ነው የምንለው። ግን ትላንት ያደግሽ ወይሽ አይዟችሁ፣ በደንብ እንነጋገራለን። ቀስ ብዬ ነው ዛሬ የሚጀምር። ኃይሌን ለመጨረስ ስሙ ይባላል። ሪላክስ አድርጎ እግዚአብሔር ከትላንትና የበለጠ ነገር ነው ዛሬ ነው። በደንብ መመኝና አሜን ነው። እንዘየፋለን። ሶሪ ግን እኮ ያደግንበት ቤት አይደለም። ቴሌቪዥን እንኳን በቀበሌ አንድ፣ እሱንም ወደ እኛ ዘመን ነው። እናንተ አላያችሁ። ዛሬ ግን በቃ ይረሳል ሰው። ይሄ እኮ ሰው ያለበበትን ሲረሳ በቃ እንደዛ ነው።
አልችልም። እንዴት ነው የማልችለው? እንዴት ነው የማልችለው? ለሁለት አንድ ቂጣ ለሶስት እየበላን አይደል? ትናንትና መርሳት የለብንም። ዛሬ እግዚአብሔር ምንም ላይ ያውጣችሁ። ስለሱ ችግር የለብኝም። እኔ እግዚአብሔር ማንንም ይባርካል፣ ችግር የለበትም። ማንንም ከፍ ከፍ ያደርጋል። መስመር ውስጥ ካደርግ ደግሞ ያወርዳል። መጽሐፍ ሲናገር እግዚአብሔር ከፍ ከፍ ያደርጋል ደግሞ እስቲ አይኑን እያያችሁ ንገሩት። አይኑን እያያችሁ አይመስላችሁ? ከፍ ከፍ ያደርጋል። ይባርካል ብቻ ይባርካል ብቻ አይደለም፣ መባረክም አለ መዋረድም አለ። በደንብ ጩና አሜን። ቀዘቀዘ አሜን። ታውራሱ ኢየሱስ ጌታ ማን ነው የሚባረከው? እንደዚህ ዝም ብሎ ከመሬት ተነስቶ የትም ሲያውደለድል ሲዞር የዋለ ሁሉ ይባረካል? እንደ ልቡ እየወጣ እየገባ እግዚአብሔርን የማያውቅ ሁሉ መንግሥተ ሰማይ ይገባል። እንደ ፈቃዱ ምኞት የሚጓዝ ሁሉ ኢየሱስ ጌታ ነው ብሎ መጥቶ ስላመለከ የእግዚአብሔርን መንግሥት ይወርሳል። አቤት አቤት! ውይ የኔ ቆንጆ ወድሻለሁ ምናምን ያለ ሁሉ መንግሥተ ሰማይ ይገባል። ልቡ ሌላ ሆኖ እግዚአብሔር ኩላሊትና ልብን የሚመረምር አምላክ ነው። ሃሌሉያ! በደንብ ጩና አሜን ነው። እግዚአብሔር አይሸወድም። እግዚአብሔር አይታለልም። ስለዚህ አንድ እግዚአብሔር ሰው እንዳለ ነው ነገሩ። ይሄ ሁሉ መንግሥተ ሰማይ ከገባ ይገርመኛል። አናውቀውም እግዚአብሔር ብዙዎቻችን። አሁን ደግሞ ጥሩ ዝማሬዎች አሉ። በቃ ሞቅ እያደረጉ በደንብ ምንድን የሚያደርጉን አሉ። እግዚአብሔር ይባረክ ስለሱ። ግን ከመዘመር ባለፈ እግዚአብሔር ልናውቀው ይገባል። ቤተክርስቲያን ከመምጣት ባለፈ እግዚአብሔር ልናውቀው ይገባል። ስህተት የተሰራ በመጽሐፋችን ላይ እግዚአብሔርን የማያውቅ ትውልድ ሲነሳ ስህተት ተሰራ። እግዚአብሔር ምን እንደሆነ ምን እንደሰራ የማያውቅ ትውልድ መጣ። ልጆቻቸው አሁን እንዴት ናቸው? ያውቃሉ እግዚአብሔር መብት ነው። መብቷን መንካት አልችልም፣ መብቱን መንካት አልችልም ልትሉ ትችላላችሁ። መጽሐፍ ግን ሲናገር ልጅህን በሚሄድበት መንገድ ሃሌሉያ! እስራኤሎች እስራኤል ከግብፅ ሲወጡ እግዚአብሔርን የተከተሉት ወደው ሳይሆን ተገደው። ምክንያቱም ልክ ታምራት ሲደረግ እልልታቸው በጣም ይደምቅና ዝም ሲል ጸጥ ያለ ትምህርት ምናምን ከሆነ በቃ የለም ምንም ነገር ስለሌለ እግዚአብሔርን ለማጉረምረም ይጀምራል። ከዛ እግዚአብሔር ታምር ያለ በቃ እንደምን የሚደረሱ አይነት በቃ አውጥቻቸዋለሁ። ሙሴ እኮ የለመደ ይሄን ነው። አጠፋዋለሁ ይልስ ማለት እግዚአብሔር አንዳንዴ እግዚአብሔር እንዴት ነው እንድትሉ ያደርጋቸዋል። አጠፋ ይሄ ስለ አንተ ለሌላ ህዝብ አደርጋለሁ ሌላ ህዝብ አምጥቼ አወርሳለሁ። አረ እግዚአብሔር እኮ ግድ የለም ከግብፅ ምድር አውጥቶ መንገድ ላይ እኮ ማድረስ ስላቃተው መንገድ ላይ ጣላቸው ይላሉ አሕዛቦች ነው እንዴ? እሺ ብቻለሁ ስላንተ ልመናስ። ስለዚህ ህዝቡ እየተገፋ ዝም ብሎ ይሄድ የተባለ ህዝብ አሁን እየተገፋ የሚሄድ መንገድ ላይ የሚጠባቀም መስለው እየተገፋ ሳይሆን አምላኩን ወዶ ለሚያደርገው ነገር ሁሉ በፍቅር የሚያደርግ ሃሌሉያ! ለዚህ ነው እግዚአብሔር ትልቅ ከትእዛዝ ሁሉ ታላቅ የሆነው ትእዛዝ አመጣና አስቀመጠ። እግዚአብሔር አምላክን በፍጹም ነፍስና ኃይል ሐሳብ መመል ውደድ። ክብር ለኢየሱስ ይሁን። ከመውደድ የምናደርገው አምልኮ፣ ከመውደድ የምናደርገው መስዋዕት፣ ከመውደድ የምናደርገው ነገር ሁሉ እግዚአብሔር ደስ ያሰኛል። ሃሌሉያ! አንዳንዶች እንኳን ልባችሁ ሲል ወይ ፓስተር ይቅር እንዳይለው ወይም አገልጋያቸው የሆነ ቅር እንዳይለው ምናምን ነው እንጂ የለም ልባችሁ ምንም ቅር አይለውም እሱ። ምክንያቱም ማንም ቢመጣ ለራሱ ሲል ይመጣ። በደንብ ጩና አሜን። ዛሬ ቆምጣጤ ነው የምንጠጡት። በደንብ ጩና አሜን። አይኖም ምክንያቱም ማንም ቢመጣው ለራሱ ሲል የለም። የብዙ ሰዎች ልብ አሁን እያየሁ የለም። ለምን
እናንተ እኮ የምድር ጫፍ ላይ ያለ ከምድር ጫፍ መጣችሁ፣ ከዛ መጣችሁ ምድር ጫፍ ቁጭ ብላችሁ ማለት አትስማሙ። በጣም እኮ የሚገርም ነገር ነው። በጣም እኮ ልትዋደዱ ልትጠቃቁ እኮ ነው የሚገባው። እኔ አሁን ቅድም ገበያ ሄደን ጌታ ይባላል አበሻ ሳይ ዞር ስል ከዛ ፓስተር አንዳንዶቹ ሰላም አይሉም። እኔ እኮ ሰላም የሚሉ ይመስለኝ አበሻ ማለት ለየት ያለ ነው አይደል? የሆነ ማለት የሆነ ጣል ስታዩ ዞር ውስጥ የሀገሬ ልጅ ምናምን እያልኩ በልቤ ዞር ውስጥ ሴትዮዋ በቃ ዘግታኝ ስራዋን ትሰራለች እና ሲሪየስ ስትሆንብኝ ፓስተርን ተረዳ ይመስለኝ። አንዳንዶቹ ሰላም አይሉም፣ አንዳንዶቹ ሰላም ይላል። ለምን አበሻ አየው ይመስል አልገባችም። ለየትኛው ዘመን ለየትኛው ጊዜ? ስለዚህ እስኪ መጽሐፍ ቅዱሳችን እንመልከት። እስኪ መጽሐፍ ቅዱስ የያዛችሁ ሰዎች በጣም በሁለተኛ ሳሙኤል ምዕራፍ 1 ከቁጥር 17 እስከ 20 እግዚአብሔር 4 ሰዎችን ሰጠኝ። 4 ሰዎች። አንደኛው ንጉሥ ዳዊት ሊገድለው የሚፈልገው ሳኦል፣ ነፍሱን የሚሻው ሳኦል በሞተ ጊዜ በታላቅ ልቅሶ አነባይ ነው። በእስራኤል ሁሉ ዘንድ እየታየ ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 17 እስከ 27፣ አንደኛ ሳሙኤል 24 ከ4 እስከ 6። አንደኛ ሳሙኤል ላይ እንደዚህ ያሉት የዳዊት ሰዎች ለቁጥር ምዕራፍ 24 ከቁጥር 4 እስከ 6 ያለው ማለት ለብዙ ዘመን ሳኦል የዳዊትን ነፍስ ነው የሚፈልገው። ወይ ቦታውን አይደለም፣ ወይ ወንበሩን አይደለም፣ ወይ ገንዘቡን አይደለም፣ ወይ የሆነ ነገር ነፍሱን ነው የሚፈልገው። ካገኘው በቃ ሰውየው ከመኖር ወደ አለመኖር ነው የሚመጣው። በደንብ ተከታተሉ እና ይሄንን ሰው ብዙ ጊዜ ለሞት የሚፈልገው ሰው ዳዊት እግዚአብሔር አምላክ ብዙ ጊዜ በእጁ አሳልፎ ሰጥቷል። አሁን በምዕራፍ 24 ከቁጥር 4 እስከ 6 ባለው ክፍል ላይ ንጉሱ ተኝቶ ድንገት በዳዊት እጅ እግዚአብሔር ጣለ እና ብዙ ሰዎች አሉ ጥቅስ ጠቅሰው ጦርነት አለ ያብቃል። ጥቅስ ጠቅሰው እንደዚህ ያሉት ምክንያቱም ልንገራችሁ፣ እንደዚህ ያሉት እግዚአብሔር ያኔ የተናገረ ትዝ ይላል። ኢትዮጵያ እያለ እንደዚህ ትሆናለህ የተባለ ትዝ ይለኛል። ዛሬ ተፈጸመ። ይኸውልህ እግዚአብሔር ጠላትን ሰጠ፣ ውደቅበት፣ አንተ ደግሞ ከፈራኝ አልወድቅበታል። የለም በፍጹም ይሄንን አላደርግም። እግዚአብሔር በቀባው ሰው ላይ እጄ አላደርገውም። ማነው ዛሬ የዳዊትን ልብ ይዞ ቤተክርስቲያን የሚመላለስ? ዳዊት እንደዚህ ይላል፣ የሳኦልን የልብሱን ጨርቅ ስለቆረጠ በልቡ ይላል በምን ተመታ? ኧረ ጮክ ብላችሁ ምን ስላደረገ? የልብሱን ጫፍ ትንሽ ለምልክት ነው የቆረጠው። በሐዘን በጣም ተመታ ይላል። በሐዘን ዛሬ እኮ እኛ ሰው እየገደልን መግደልም እየበላ ይክ እያደረግን እናመልካለን፣ መስዋዕት እናቀርባለን፣ እንዘላለን፣ እንዘምራለን። ማናደርገው ነገር የለም። ይሄ ግን የእግዚአብሔር መርህ አይደለም። ይሄ እግዚአብሔርን አይከብርበትም። ስለዚህ አንደኛው ዳዊት ነው። ሁለተኛው በጣም የሚገርመኝ ሰው ዮናታን ነው። ዮናታን የንጉሥ ሳኦል ልጅ ነው። ምናልባትም ሳኦል ቢሞት ንግስናውን የሚቀበል ሰው ነው። ተመልከቱ፣ እንደ ስጋ ስታስቡት ሊጠቀም የሚችል ሰው። ነገር ግን ከስጋዊ ስሜትና ሞራል ይልቅ የእግዚአብሔር እውነት በለጠበት። ንጉሥ ዳዊትን ወደደ። አባቱን ሊገድለው ሲፈልግ እየመጣ ይነግረዋል። አባቱ ሊገድል ነው፣ ሂድ አምልጥ። ለዚህ ነው ዳዊት ልክ ዮናታን የዮናታን ፍቅር ከሴት ልጅ ፍቅር የበለጠ ፍቅሩ በእኔ ልብ የጠነከረ ነበር። ይሄ ከመለጠ ያለምንም ሰውን በክርስቶስ ማወቅ ነው። አቤት አቤት አቤት! አይሰማኝም። እናንተ ሰዎች አንድ እውነት ልንገራችሁ፣ ዘመኑ አልቋል።
ጌታችን ሊመጣ በደጅ ነው። አልቋል ዘመን፣ ባለቀ ዘመን ላይ ያለው እንበላላለን እኛ። ለቂም ለበቀል ለምናምን ነው የምንነሳው እኛ። እግዚአብሔር ይኸውላችሁ የበቀል አምላክ እንደሆነ አትርሱ። እግዚአብሔር ኃጢአት ቢሰወር ያወጣዋል። እግዚአብሔር በደለኛ ሰው ቢኖር እግዚአብሔር ዝም አይልም። ለዚህ ነው ወንድሙን የገደለውን ቃየልን ያናገረው። እሱ ገድሎ ሰላም ተብሎ እየኖረ ነው ያለው፣ እየበላ እየጠጣ እየኖረ። እግዚአብሔር ግን መጣ። ወንድሙ የታለ ጠየቀው። ለምን? ደም ይጮሃል ይጮሃል። የብዙ ሰዎች ደም፣ በእኛ ምላስ የወደቁ ሰዎች፣ በእኛ ዱላ የወደቁ ሰዎች። መጽሐፍ ሲናገር ደካሞች ኃይለኞች የደካሞችን ሸክም ይሸከሙ ይላል። ደካሞች ደግሞ ለነሱ ለሸክማቸው የተመቸ ማንነት እንዲኖራቸው ይናገራል። አሁን ያለንበት ዘመን ግን ደካማው ኃይለኛው ሁለቱም ጋር ችግር አለ። ስለዚህ እግዚአብሔር ጩኸት አለው። የታለ የቀደመው ህይወት? የታለ የቀደመው እግዚአብሔርን የመውደድ የመፈለግ ህይወት? የታለ? 1 ዓመት 2 ዓመት ከእግዚአብሔር ጋር ጥሩ ህይወት ነበረ። ዛሬ የታለ? ዛሬ የታል መንበርከክ? ዛሬ የታል በሰማያዊ ስር መሆን? ዛሬ የታል እግዚአብሔርን መውደድ? ስለ ወንጌልማ ምን በወጣችሁ? እዚህ ትውልድ እየተጨማለቀ በኃጢአት ርክሰት እየተበላ ወደ ሲኦል እየወረደ ግራ የገባው ህዝብ ነው ያለው። እዛ 3ኛ ዓለም ሆናችሁ እንደምታስቡት አለ ግራ የተጋባ ህዝብ ነው። ምንም ግራ የተጋባ እኔ እንደው እየታዘብኩ ነው። እኔ ጌታ ሆይ እዚህ ምድር ብቻ ኑር እንዳትለኝ ጌታ ልመናኝ። ሀገሬ ላይ ባስቀመጥከኝ ነገር እንድሰራ እወዳለሁ እያልኩት ጌታ ፊት ልጸልይ ወይ ነው። እናንተ ለዚህ መፍትሄ ልትሆኑ የመጣችሁ ግራ ለተጋባው ወንድ ከወንድ ጋር ሴት ከሴት ጋር እኛ ወደ ልምምድ ውስጥ እየገባ ጓደኛ ያላችሁ ሰዎች አላችሁ። እዚህ ውስጥ ጓደኛ ያላችሁ ሰዎች፣ ጓደኝነትን የመሰረታችሁ ሰዎች እግዚአብሔር ከማይወደው ነገር ጋር እዚህ ያላችሁ ጌታ ሆይ ምሕረትህ ቸርነትህ እንዲበዛልን ጸልያለሁ። እግዚአብሔር ሆይ ምሕረትህ ከሕይወት ይሻላል። በሕይወት ኖረን ካንተ ተለይተን ከምንኖር ያንተን ምሕረት አግኝተን ወደ ዘላለም መኖሪያችን መሄድ ይበልጣል። እባክህ መጨረሻችንን አሳምረው። በመንፈስ ጀምረን በሥጋ እንዳንጨርስ ጌታ ሆይ ዛሬ መፈታታት እንድንችል አንተ በመስቀል ላይ ሆነ የበደሉን ሁሉ ይቅር ያልክ አምላክ፣ አንተ የጎዱን ሁሉ የፈታ አምላክ፣ የተሳለቁብህን ያፌዙብህን የፈታ አምላክ፣ ይህንን እውነት ማየት እንድንችል እርዳን እባክህ። ጉዳታችንን ሳይሆን ያንተን ጉዳት ማየት እንድንችል ጌታ ሆይ ዛሬ ልቦቻችን እንድትከፍት ጸልያለሁ። ልቦች ለዚህ እውነት እንዲበረከቱ ጸልያለሁ። ሕዝብህ አንተን ፈልጎ ነው የመጣው። ሕዝብህ ፈቃድን ፈልጎ ነው የመጣው። ለሌላ ነገር አልመጣም። ዛሬ ለምናለው ምሕረት ይብዛ። ኢየሱስ 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 ግዴላችሁ ዛሬ ልባችን ይፈታ ወገኖቼ፣ ልባችን ይፈታ። እኛ እንዋረድ፣ እግዚአብሔር ይክበር። እኛ ዝቅ እንበል፣ ንጉሡ ይክበር። እኛ ምንም አይደለንም፣ እንዋረድ። ከየት እንዳነሳን እናውቃለን፣ ከየት እንደተነሳን እናውቃለን። እኛ እንዋረድ። ጌታ እስኪ ሁሉ ሰው ይባል ወደ ፈቃድ መልሰኝ። ክርስትና ልምድ አይሆንብኝ።
ክርስትናን እንዳይሆንብኝ እግዚአብሔር ሆይ እጄን ያዘኝ በሉት። በዚህ በመጨረሻው ዘመን ኃጢአት፣ ርክሰት፣ አመፅ በበዛበት ዘመን ማነው እግዚአብሔርን የሚፈራ? ማነው በቤቱ መሠዊያ ያለው? ማነው እግዚአብሔርን በግሉ የሚያውቅ? ማነው? ምናልባት ሊከብዳችሁ ይችላል። ምናልባት እንዲህ አይነት ነገሮች ገጥሟችሁ ላይሆን ይችላል። እኔ ግን የመጣሁበት እውነት ይሄ ማነው በቤቱ እግዚአብሔርን የሚፈራ? ማነው በሥራው ስፍራ እግዚአብሔርን የሚፈራ? ማነው በአገልግሎቱ እግዚአብሔርን የሚፈራ? ማነው በመንገዱ እግዚአብሔርን የሚፈራ? እግዚአብሔር ሰው አጣው ይላል። ድፍረታችን ለምን ሆነ ወገኖቼ? ቅድስኝ ቅድስ ሐሳብህን ላገለግልሻለሁ እግዚአብሔር ሆይ እባክህ ፈውስ ይሁንልን፣ ፈውስ ይሁንልን። ወደ ልጅነታችን አምላክ መመለስ ይሁንልን። ውለታውን ማሰብ ይሁንልን። መልሰን ፈውሰን ጌታ ሆይ። ኤሎሂ ኤሎሂ ያልክበትን እውነት ማሰብ እንድንችል እርዳን። ሁላችን ሁለት እግሮቻችን ተነስተን እንቆማለን። ጌታ ዘመናችሁ ይባርክ። እስቲ እየተንቀሳቀሳችሁ ሰላም እየተባባላችሁ እየተቃቀፋችሁ አገልጋዮች ጋር መምጣት ትችላላችሁ። አገልጋዮች ወደ ውስጥ መግባት ትችላላችሁ። ሁሉ ሰው ከሚያምነው ሰው ውጭ ሁለት እግሩ ተነስተው ይቁምና በጌታ ፍቅር እወድሃለሁ እየተባባለ አጠገባችሁ ያለውን ሰው እየባረካችሁ አጠገባችሁ አለፍ ማለት ትችላላችሁ። አገልጋዮች ሁሉ እናገኟቸው። በማወቅ ቢሆን ባለማወቅ ቢሆን የበደሉት ነገር ቢሆን ወደፊት አገልጋዮች ጋር ፓስተራችሁ እንደገና ህዝብ ሁሉም ሰው ፍታይ በሉት በጌታ ፍቅር ፍታይ ይህ ጊዜ የእግዚአብሔር ጊዜ ከልብ ወደፊት መምጣት ትችላላችሁ። ወደኋላ ሀሳብህን ላገለግል እችላለሁ ቅድስኝ
ተፈታት ግድ የላችሁ። እግዚአብሔር ከዚህ ነገር በኋላ ታምራትን ማድረግ ይጀምራል። በማወቅም ባለማወቅም የበደልኩት ነገር ሁሉ ይቅር በል ተባባሉ። ግድ የላችሁ። ከዚህ ነገር በኋላ በዚህ ቤተ ክርስቲያን የሆነው ነገር ታያላችሁ። የቀድሞ ነገር ይመለስ። የቀድሞ ፍቅር ተፈታቱ። የቀድሞ ፍቅር ይመለሳል። የአንዳንዶች ባይገባችሁ ጤንነታችሁ ላይ ይመለሳል። ጌታ ይናገረኝ። በረከታችሁ ይመለሳል። ሃሌሉያ። ፍርፋችሁ ይመለሳል። ፍቱ እየገባችሁ ፍቱ። የጨረሳችሁ ሰዎች አጠገባችሁ ያለው ሰው ጋር ተያያዙ። Yes, እግዚአብሔር መልካም ነው። በደንብ ጩና አሜን። ዛሬ መፈታት ሊያደርግ እግዚአብሔር መጥቷል። እጃችሁ ተያያዙና ወደ ጉባኤ ፊታችሁን አዙራችሁ በማወቅም ይሁን ባለማወቅ በአንድም ይሁን በሌላ የትኛው ነገር እነዚህ እግዚአብሔር ሰዎች ጌታ ስላሳየኝ ነው ማለት ነው። የቱንም ነገር ካሳየኝ አንዳች ፍንክች አለ። አንዳች የምድረ በዳ ወዳጄን አቆም። ስለዚህ እነዚህ ሰዎች ዛሬ እናንተን ይፈቷቸዋል፣ እናንተም እነሱን ትፈታችኋል። ክብር ለኢየሱስ ይሁን። በየትኛው አይነት ሁኔታ ምናልባት ለማወቅም ይሁን ባለማወቅም ይሁን ካዘናችሁብኝ በጌታዬ በኢየሱስ በሞተልኝ ኢየሱስ ለእኔም ለቤተሰቤ ምሕረት አድርጉልኝ ብለን ጌታ መንፈስ እንደሚያመጣ ጌታ ያሳየኝ ይመስላል። በማንኛውም አቅጣጫ በንግግር በይሁን በስራ የእግዚአብሔርን ሀሳብ ለመስራት በምንቀሳቀስበት ሁሉ ሳውቅ ወይም ሳላውቅ በድፍረት ወይም በስህተት የበደልናችሁ ካለ
በጌታ በኢየሱስ ይቀበላል። ይህ ሰው ከዚህ በኋላ በሚገርም ሁኔታ ጌታ ሽት እንደሚያደርግ ጉባኤው እድል እሰጣቸዋለሁ። አሁን እነዚህ ሰዎች መጣችሁ ይቅርታ መጠየቅ የምትፈልጉ መፈታት የምትፈልጉ በፍጥነት መጣችሁ ምህረት እየጠየቃችሁ በፍጥነት ከእውነት ከልብ አሉ ስለምላችሁ አለ። እኔ እግዚአብሔር ያሳየኝ ብቻ ነው። በጌታ በጣም ትምክት አለ። እየፈተና ፊታይ ማሰሪ ወዳ ይቅርበል ማንም በሌላ ልክ እሱ እንዳሳያችሁ እንዳላችሁ በፍጥነት እየመጣችሁ መፈታት ማድረግ ትችላለች። በፍጥነት ሌሎችም ካላችሁ በፍጥነት ጊዜ ያለውን ጊዜ እግዚአብሔር የሚሰራው ስራ ጌታ ኢየሱስ ይባርክ። ወንድሜ ጌታ ኢየሱስ ይፍታ። ሌሎችም በፍጥነት ወደሱ በፍጥነት ይሄን እድል ጌታ ምስክሬን አታገኙት። ልባችሁ ያዘነ በተለያየ የተጎዳችሁ በምናምን ካላችሁ ነው። አሁን ተፈቱ። ጌታ ይባርክ። በፍጥነት ሌሎቻችሁ ይኸው እኔው 5 ዓመት ሙሉ ሀገራችሁ የመምጣት መብት አለ። ከዛም በላይ እመጣለሁ። ሁሌ ነው የምመጣው ማለት ነው አለው እግዚአብሔር አምላክ። ዛሬ የምትፈታቱ ሰዎች ከዚህ ምሽት ጀምሮ ነገራችሁ ካልባረከ ስልኬን እሰጣችኋለሁ፣ አድሬሴን እሰጣችኋለሁ፣ እጠየቃለሁ። ከዚህ ምሽት ጀምሮ ግን ነገራችሁ መፈታት ይጀምራል። እምቢ ያላችሁ ነገር ሁሉ መፈታት ይጀምራል። ጌታ ኢየሱስ ምስክሬ ነው። እኔ ከነፓስተር ጋር ምንም ነገር ያወራነው ይኸው ሕያው ሰዎች ማውራቱን እንደማልፈልግ ከጌታ የሰማሁትን ነገር ብቻ ነው ማለት። ልባችሁ የከበደ ያዘነ ኑ ተፈቱ። በአንድም በሌላ በአጭር ቃል የመጨረሻ እድል እሰጣችኋለሁ። እስካሁን የወጣችሁ ወንድሞች እግዚአብሔር አምላክ እጅግ አድርጎ ይባርካችሁ። ሌሎች ካላችሁ የመጨረሻ እድል ስጣችሁ። አታመንቱ፣ አትፍሩ። እሺ እንደዚህ ምልክት ስጣችሁ። እግዚአብሔር ያሳየኝ። ልባችሁ ከመታሰሩ የተነሳ የነበራችሁ የጸሎት ምርኮ የተወሰደባችሁ ሰዎች አሉ። ከእግዚአብሔር ጋር የነበራችሁ የጸሎት ምርኮ መንፈሳዊ ነገር የጠፋባችሁ ከዚህ ካለመፈታታት የተነሳ ነው። ኑና ተፈቱ። ጊዜው አሁን ፍጠኑ። ይኸው ምልክት እየሰጠው ነው ያለሁት። ፍጠኝ እህቴ፣ ፍጠን ወንድሜ። አሁን የመጨረሻው ታይም ነው። ይሄ ልመና የማያስፈልገው ደስ ብሎ በፍቅር የምናደርገው ነገር ነው። አሜን ነው ወይ? ዛሬ እናንተ ትላንት ካደረገው የበለጠ ዛሬ ነው ጌታ የገባው ሰው ካለ አሜን። ተስማማላችሁ? የእግዚአብሔር ሐሳብ እንዲሆን እንደ ቆማችሁ ተቃቀፉ። አጠገባችሁ ካለው ሰው ጋር ተቃቅፋችሁ ተቃቀፉ። በጌታ ፍቅር ተቃቀፉና በአንድም በሌላ እግዚአብሔር ሆይ በሉ። እስኪ ሁሉ ሰዎችን ያሳላ እግዚአብሔር ሆይ በሉ። በአንድም ሆነ በሌላ ነገር በማወቅም ሆነ ባለማወቅ የሰራሁትን በደል ሁሉ ዛሬ መስቀል ላይ በፈሰሰው ክቡር ደም እንድታጥበኝና ነገሬን እንድታድስ እጠይቃለሁ። እዚህ ጋር የቆሙትን የሌላ ቤተክርስቲያን አባላት ልትሆኑ ትችላላችሁ። እዚህ የቆሙትን ሌሎች አገልጋዮች አላችሁ፣ የሌላ ቤተክርስቲያን አገልጋዮች አላችሁ። ኑ በፍጥነት ኑ። ጌታ ይባርካችሁ። ኑ ዛሬ እግዚአብሔር ሀሳቡ ነው የሚሆነው። ኑ የሌላ ቤተክርስቲያን አገልጋዮች ካላችሁ ጌታ ይባርካችሁ። ኑ ከእነሱ ጋር ተያያዙ። ጉባኤው
በዚህ ከተማ ለብዙ ዘመን አሁን በጣም ያረጀ የሚመስል ሽማግሌ ያለ እና ጌታ ይባርክ ኑ እግዚአብሔር ያክብርልን። ያረጀ በጣም ያረጀ ሽማግሌ የሚመስል ሰው ፊቱ የተጨማደደ ሰው ያለ ምንድን ነው ስለው እግዚአብሔር ለብዙ ዘመናት በዚህ ከተማ ላይ ገዢ ሆኖ የተቀመጠ መንፈስ ነው። የሕዝቤን በረከት የበላ ዛሬ ይዋረዳል። በዚህ ባላችሁበት ከተማ ኃይለኛ የፍቅር እሳት ይነዳል። ኃይለኛ መተሳሰብ ይሆናል። ከዚህ በኋላ መዋደድ ነው የሚሆነው። ከዚህ በኋላ መተሳሰብ ነው የሚሆነው። ከዚህ በኋላ መፈቃቀር ነው የሚሆነው። ያው እግዚአብሔር አምላክ ይናገረኛል። ለወደቀው ሰው የሚራራ ልብ፣ የሚያነሳ ልብ፣ የሚደግፍ ልብ እግዚአብሔር አዲስ ልብ አደርጋለሁ አለ። እዛ ያላችሁ ሰዎች እንደተያያዛችሁ በማወቅም ይሁን ባለማወቅ ነው። እናንተ የእግዚአብሔር ባሪያዎች ሆይ የበደልናችሁን ያሳዘናችሁን ነገር በሙሉ በጌታ በኢየሱስ ስም ይቅር እንድትሉን እንጠይቃችኋለን። ክብር ለጌታ ይሁን። ሃሌሉያ። እናንተ የእግዚአብሔር ሰዎች ምሳሌ ለመሆን ለጌታ ሐሳብ ራሳችሁን ስላስገኛችሁና ፈቃደኛ ስለሆናችሁ እግዚአብሔር ዘመናችሁን ይባርክ። እናንተ የቆማችሁ አሁን እንደተያያዛችሁ ጉባኤው ባርኩ፣ ፍቱ። አንዳንዶች እዚህ ውስጥ ያላችሁ አገልጋዮች ምሬት ውስጥ ያላችሁ አላችሁ፣ የልብ ስብራት ውስጥ ያላችሁ፣ ሐዘን ውስጥ ከብዙ ከሚሆኑት ነገሮች የተነሳ። ስለዚህ ዛሬ እግዚአብሔር ይህንን ምሬት ከእናንተ ያወጣዋል። ህዝቡን ፍቱ፣ ባርኳቸው፣ እጆቻችሁን ዘርጉና በጌታ በኢየሱስ ስም ተባረኩ በሏቸው። ባርኳቸው፣ ተከናወኑ፣ ተፈቱ፣ ስፉ፣ ብዙ ሙሉ በሏቸው። አላው እግዚአብሔር ሰዎች አው ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። እንደተያያዛችሁ አሁንም አልጨረስኩም። እንደተያያዛችሁ ተያያዙልኝ፣ ጌታ ያክብርልኝ። እንደተያያዛችሁ በማወቅም ቢሆን ድገሙና ተናገሩ። በማወቅም ቢሆን ባለማወቅም ቢሆን የበደልናችሁ ያሳዘንናችሁ ያልደረስንላችሁ ነገር ቢኖር ዛሬ በክርስቶስ ኢየሱስ ስም እንድትፈቱን እንጠይቃለን። እውነተኛ የእግዚአብሔር እጅ ይምጣ ካልን እውነተኛ ፈውስ መምጣት አለበት። ከዚህ በኋላ ከነዚህ የእግዚአብሔር ሰዎች የተለያየ ቤተክርስቲያን የሚያገለግሉት እኛ ስለመለየት ነው። ለምን አልመጣችሁ? እሺ ኑ፣ ለምን አልመጣም? እና እኔ ሰዎች ለእግዚአብሔር ሀሳብ ቶሎ ሲገኙ ደስ ይለኛል። ስለዚህ ቶሎ ለሚመጣው ነገር ቶሎ አትዘናሙ። አይ ቲንክ ከላገለግላ ለማገልገል ሁሉ ያስባል። ጌታ ይባርክ። ወደ ጉባኤው ዘው ፊት ግባ። እሺ ጌታ ያክብር። ጉባኤው እግዚአብሔር ይባርካችሁ። አሁን ከዚህ በኋላ ቀኝ እጃችሁን አንሱ። ከሚደክሙ ከእግዚአብሔር ሰዎች ጎን አብራችሁ ልደክሙ። አይሰማል። ከሚሮጡ ከእግዚአብሔር ሰዎች ጋር አብራችሁ ልትሮጡ፣ የጀርባ አጥንት ልትሆኑላቸው፣ መከታ ልትሆኑላቸው፣ የማታስለቋቸው ልትሆኑ ወደ ምጩና ሜልበ
መሪዎቻችሁን የማታስነኩ ልትሆኑ፣ የምትታዘዟቸው ልትሆኑ፣ የምትገኙላቸው ልትሆኑ በሕያው አምላክ በእግዚአብሔር ፊት ቃል ትገባላችሁ። ሃሌሉያ! እግዚአብሔር በሕይወታችሁ አዲስን ነገር ያደርጋል። እግዚአብሔር በሕይወታችሁ አዲስን ነገር ያደርጋል። በጣም የሚገርማችሁ ለብዙ ዘመን እችን ከተማ የያዘ ስኬት መንፈሳዊ መከናወን እንዳይመጣ በተለይ በአበሻው ዘንድ ገድቦ የያዘ አሁን ቤተክርስቲያኖቻችን አሰፋፉ። ከዚህ በኋላ ኃይለኛ በረከት እየመጣ የመጣውበት ትልቅ ዓላማ ነው። እንደተያዛችሁ እጃችሁን አንሱና እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ያስፋችሁ በሏቸው። ክብር ሁሉ ለጌታ ይሁን።